በጣም የሚያስደንቅ ነው። ካላፊዮሪ ሲያስፈልግ የመሃል ተከላካይ ሆኖ ቢልዳፑን ከኋላ ይጀምራል። ሲፈልግ ቀርቶ መከላከል ይችላል። ሲፈልግ ሊያጠቃ ወደፊት ሄዶ የፊት መስመሩን ያግዛል። ሲፈልግ በቢልዳፑ ላይ ራሱን ወደ አማካይነት ይቀይራል። ሲፈልግ ቢልዳፑን ደግሞ ከኋላ በተከላካይነት ይጀምራል። ይሄንን ያለማቋረጥ በ90 ደቂቃ እንዳስፈላጊነቱ ወይም በ70 ደቂቃ እንበሉት ቦታ እየቀያየረ መጫወት፣ ሚናውን በአግባቡ ማሳካት ቀላል ነገር አይደለም። ግን በመጀመሪያ ተጫዋቹ እንዲህ ያለ ተጫዋች መሆን አለበት። በሁለገብ ባህሪ፣ በተቀያያሪ ሚና እዛው ጨዋታ ውስጥም እንዳስፈላጊነቱ አዳፕት እያደረገ እየለመደ ራሱን እንደ ኬሚሊየን እንደ እስስት ማለት ነው ከሁኔታዎች ጋር እያመሳሰለ መጫወት የሚችል መሆን አለበት። በአርሰናል አንድ ተጫዋች ብቻ አይደለም ታዲያ እንዲህ አይነት ባህሪ ያለው በርከት ያሉ ተጫዋቾች ናቸው። ሆን ተብሎ የተደረገ ምልመላ ነው እና በቢልዳፕ ጊዜ ለበርንሊ ያስቸገረው የአርሰናል አጫወት ይሄ ተቀያያሪነቱ ነው። ተጫዋቾችም ይቀየራሉ። የቢልዳፑ ፕላን ሳይቀየር ቅርጹ ግን ተጫዋቾች ይቀየራሉ። መሃል ሜዳ ላይ ደግሞ ኳስ በሚይዙበት ጊዜ አማካዮቹ ቦታ ይቀያየራሉ። ኢንተርቼንጅ ያደርጋሉ። አንደኛው ቦታ ላይ እየተካ ይጫወታል። ይሄ ነገር በጣም አስቸጋሪ ነው ለተጋጣሚ የሚሆነው። ራይስ ድሮፕ ሲያደርግ 6 ቁጥር ቦታ ሲቀመጥ ኳስ ለመቀበል ፊቱን ሲያዞር ዙቢሜንዲ ተፈጥሯዊ 6 ቁጥር የለም በቦታ። ትንሽ ቆይቶ ደግሞ ዙቢሜንዲ ደግሞ ያንን ቦታ ተመሳሳይ ስራ ሲሰራ ራይስ ደግሞ በግራ በኩል ላይ ነው። ዙቢሜንዲ 6 ራይስ 8 ኤዜ 10 ቁጥር ይመስላሉ አይደለም? ግን እንደዛ አይደለም። እሺ በ4-3-3 ከሆነ ዙቢሜንዲ 6 ከዛ በዚህ በኩል ኤዜ በዚህ በኩል ራይስ። ግን የተወሰነ የሜዳ ክፍል ላይ ብቻ አልነበረም ኳስ እየያዙ ሲጫወቱ የነበሩት። እስቲ ይሄንን እስካሁን ድረስ ያብራራሁትን በማስረጃ በስላይድ ደግሞ ላሳያችሁ፣ የበለጠ ግንዛቤያችን ሊያሰፋልን ይችላል። ይሄ ቀጥሎ የሚታየው የማርቲን ዙቢሜንዲ ተች ማፕ ነው። እስቲ እንመልከተው። ማርቲን ዙቢሜንዲ 81 ጊዜ ከኳስ ጋር ተገናኝቷል በዚህ ጨዋታ። ተመልከቱት 81 ጊዜ። የ81 ነጠብጣቦቹ የት ጋር ኳስ እንዳገኘ ነው። ከዚህ ውስጥ ከ81 ለ76 ደቂቃ ሲጫወት 81 ተች 75 ኳስ አቀብሏል። 83%ን አሳክቷል። ይህንን በአይነ ህሊናችሁ ያዙትና ወደ ዴክላን ራይስ ተች ማፕ ደግሞ እንሂድ። እስቲ ቀጥሎ ያለው ዴክላን ራይስ 90 ደቂቃ ነው የተጫወተው። 94 ኳሶች ነክቷል። 69 ኳሶች አቀብሏል። 91% የተሳኩ ናቸው። 6 ክሮሶችን አውጥቷል። 2ቱ አኪዩሬት ናቸው። 4 ረጃጅም ኳሶች አውጥቷል። 3ቱ አልተዛነፉም። 3ቱን አሳክቷል ከአራቱ። 2 ስሩ ቦል ሰጥቷል። አንደኛው ለታሰበለት ተጫዋች ደርሷል። 1 ቁልፍ ኳስ ለጎል ሙከራ የሚሆን አቀብሏል። እንግዲህ ሁለተኛ አሁን የማዕዘን ምቱ ሁለተኛ አሲስት ስለሆነ ነው አሲስት ተብሎ እዚህ ላይ ያልገባለት። ለሁለተኛው ቋሚ ክሮስ አረገ። ማጋሌሽ በቴስታ አሲስት አደረገው። ጊዮኮሬሽ አስቆጠረው እና የዴክላን ራይስን ጎል ያስቆጠረበትን ያችን መስመሯን ተመልከቱ። መሃል ሜዳ ላይ ልክ ኦልሞስት እንደ ዙቢሜንዲ ነው። ዙቢሜንዲ በገባበት ሁሉ ዴክላን ራይስም ሲገባ ነው የምናየው። እዚህ ጋር ግራ ቀኝ የሚባል ነገር የለም። ሁሉ ቦታ አሉ ሁለቱ። እስቲ የኤቤሬች ኤዜን ደግሞ እኒ ሶስተኛ የኤዜን በዚሁ በበርንሊ ጨዋታ። ይሄም ከነዚህ ከሁስኮርድ ነው ያወጣኋቸው ለዚህ ትንተና ደጋፊ ስለሆኑ። አያችሁት? መሀከል ላይ እንግዲህ ወረቀት ላይ ማስታዩት እኮ ኤዜ የቀኝ 8 ቁጥር፣ ራይስ የግራ 8 ቁጥር፣ ዙቢሜንዲ 6 ቁጥር ከተከላካዮች ፊት ያለውን ቦታ የሚሸፍን ተደርጎ ነበር። እዚህ ጋር ደግሞ አሁን ሶስቱም ብንቀላቅላቸው እንዴት ድብልቅልቅ እንደሚል አስቡ። ሶስቱም የሌላውን አንዳቸው የሌላቸውን ቦታ እየተተካኩ እንደሚጫወቱ ከዚህ በላይ ማሳያ ማቅረብ አይቻልምና በርንሊ በዚህ